በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ኦርቶዶክሳውያን ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በምህረቱና በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን ቸሩ አምላካችን ተነግሮ ስለማያልቅ ቸርነቱ ሁሉ ክብርና ምስጋና ለእርሱ ይሁን። እንዲሁም የአምላክ እናት እመአምላክ ወላዲተ አምላክ ቅድስት ድንግል ማርያም በእናትነት ፍቅሯ በቃል ኪዳኗ ስላልተለየችን ክብርና ምስጋና ይድረሳት። ስማቸውን ጠርተን ክብራቸውን አስተን የማንጨርሰው የቅዱሳኑ ስም ሁሉ ለዘላለሙ የከበረ የተመሰገነ ይሁንና እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ ስድስተኛው የዐቢይ ጾም ስድስተኛው ሳምንት ላይ ደርሰናል። ያው ስድስተኛው ሳምንት ደግሞ እንደሚታወቀው የዐቢይ ጾም ሳምንታት በስምንት የተከፈሉ ናቸው። እንደ ኢትዮጵያዊው ሊቅ እንደ ታላቁ ጻድቅ እንደ ቅዱስ ያሬድ አከፋፈል ከስምንቱ ሳምንታት ዛሬ ስድስተኛው ላይ ደርሰናል። ስድስተኛው ደግሞ እንደሚታወቀው ገብርኄር የሚል ስያሜ የያዘው ነው። የትምህርታችን ርዕስ የሚሆነውም እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ገብርኄር ቸር አገልጋይ የሚል ይሆናል። እንግዲህ ቅዱስ ያሬድ ድርሰቶቹን ሰፋ አድርጎ ገልጿቸዋልና በወንጌሉ ላይ ካለው ቅዱስ ያሬድ በመጻሕፍት የሰፈሩትንም አሰባስቧቸዋል። በብሉይ ኪዳን፣ በሐዲስ ኪዳን፣ በመጻሕፍተ ሊቃውንት፣ በመጻሕፍተ መነኮሳት ያሉትንም በብዙ አይነት መንገድ ዘርዝሮ አሰባስቦ የዜማ ስልት አስቀምጦላቸዋል። ከዚህም ውጭ በሆነ በመጻሕፍት ያልሰፈሩትንም በመንፈስ ቅዱስ ተቃኝቶ እምኀበ አልቦ አግኝቶ የተናገራቸው ብዙ ምስጢራት አሉ። እንግዲህ በዐቢይ ጾም የተከፈሉት ስምንቱ ሳምንታት ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው የሰራቸው ብዙዎች ቢሆኑም ታላላቁን ጎላ ጎላ ያሉትን በመጽሐፍ ቅዱስ በአዲስ ኪዳን የሰፈሩትን የአዲስ ኪዳንን መነሻ አድርጎ የተናገራቸው ናቸው። እንግዲህ የዛሬውም ድርሰቱ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ላይ የተጻፈውን ወይም ጌታ ያስተማረውን መሰረት አድርጎ ነው የገለጸው። እንግዲህ በጎ አገልጋይ ወይም ቸር አገልጋይ የሚል ይሆናል የትምህርታችን ርዕስ። ሙሉ ሐሳቡ ዛሬ ስድስተኛው ሳምንት በቅዳሴው ላይ የሚነበበው ቀደም ብዬ እንደገለጽኩት በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ እስከ 31 ድረስ ያለው ሲሆን ሐሳቡ መነሻው እንዲህ ይላል። እስመ ከመ ብእሲ ዘይነግድ የመንግስተ ሰማያት ጉዳይ ሰው ወደ ሩቅ አገር ሊሄድ የተዘጋጀ ሰውን ይመስላል ይልና ስለ መንግስተ ሰማያት ነው። ከኋላ ማቴዎስ 24 ላይ ነገረ ምጽአቱን ዓለም እንደምታልፍ የሰሩትም ዋጋ እንደሚያገኙ እንደሚወደሱ ያልሰሩትም እንደሚወቀሱ ደግሞ የማቴዎስ ወንጌል ምዕራፍ 25 ቀጥሎ ከቁጥር 1 ጀምሮ ይናገራል። መስፈርቶቹንም ወደፊት ያስቀምጣል። ይህ መሃል ላይ የገባ ነው። የመንግስተ ሰማያትን ጉዳይ ማቴዎስ 25 1 ጀምሮ ይገልጸዋል። በሰነፎችና በብልሆች ደናግል በአስር ቆነጃጅት መስሎ ተናግሯታል። ዋጋ በሚያገኙና ዋጋ በማያገኙ የክርስትናውን መስፈርት ባሟሉና ባላሟሉ መስሎ ተናግሯል። ከዚህ ቁጥር 14 ላይ ሲደርስ ግን እስመ ከመ ብእሲ ዘይነግድ ይልና ወፀዋ አግብርቲሁ ወሃቦሙ ንዋዮ ይትገበሩ ቦቱ። የሰው ወደ ሩቅ አገር ሊሄድ አስቧልና ወደ ሩቅ አገር ከመሄዱ በፊት ገንዘቡን አንስቶ አውጥቶ አገልጋዮቹን ጠርቶ ለአገልጋዮቹ ሰጣቸው ነው የሚል። ሲሰጣቸው ደግሞ ራሱን የቻለ መስፈርት አለ። ወለለ አሃዱ ቦለ ዘውሃቦ 5 መክሊተ። ከዚያ 3 አይነት ሰዎች ናቸው የመጡ ወይም 3 ሰዎች ናቸው የመጡ።
የመጀመሪያው ለመጀመሪያው ሰው 5 ነው የሰጠው። 5 መክሊት የሰጠው ሰው አለ ወይም ነበረ ይላል። ወቦ ለዘውሃቦ ክሌተ መክሊተ 2 መክሊትም የሰጠው ሰው አለ የሰጠው ሰውም ነበረ። ወቦ ለዘውሃቦ አሃደ መክሊተ 1 መክሊትም የሰጠው አለ። ይሄ ሰው ሩቅ አገር ከመሄዱ በፊት 3ቱን አገልጋዮችን ጠርቷል። ለሶስቱም እንደያቅማቸው ዝቅ ብሎ ሲገልጸውም ወለለ አሃዱ ምን ይሆሙ በአምጣነ ይክሉ ነው የሚለው። ለሶስቱም ሲሰጣቸው ለአንዱ 5 ሲሰጥ፣ ለአንዱ 2 ሲሰጥ፣ ለአንዱ 1 ሲሰጥ እንደየችሎታቸው እንደያቅማቸው የሚል ነው የተቀመጠ። ምክንያቱም 2 ለሰጠው 5ቱን ቢሰጥ ሊሰራበት ስለማይችል ነው። 1 ለተቀበለው ደግሞ 2 ቢሰጠው ነው ሊሰላበት ስለማይችል ነው። አንዱንም አልሰራበትም ይሄ ሰነፍ ነውና በዚህ ልክ ይገልጻቸዋል። እንግዲህ ገንዘቡን አውጥቷል። ገንዘቡን ለ3 አይነት ሰዎች ሰጥቷል። እኒህ 3 ሰዎችም ባለ 5ቱም ተቀብሎ ወሆረ ነው የሚለው ዘሐምሰ መካሌ የነሳ 5 መክሊት የተቀበለውም ሄዶ ወጥቶ ወርዶ ለፍቶ ደክሞ የተቀበለውም ከመትገበሩ ወጥቶ ሊሰሩበት ሊያተርፉበት የሚል መልእክት ነው እና ያለው ወጥቶ ወርዶ 5 ጨምሮ በነበረው 5 ላይ 10 አደረገ። ኋላም በሚቆጣጠረው ሰዓት በሚጠይቀው ሰዓት መለሰ ነው የሚለው። ባለ 2ቱም እንዲሁ ወጥቶ ወርዶ ለፍቶ ደክሞ 2ቷን 2 ጨምሮባት 4 አድርጎ ይዞ ተቀምጧል። ባለ 1ዱ ግን ሄዶ መስራትን ሳይሆን የፈለገ ገንዘቧን እንዳለች መመለስ ነው የፈለገ። ምክንያቱም የመጣለት ሐሳብ አንደኛ ቀጣፊ ቢያታልለኝ፣ ሁለተኛ ወንበዴ በጉልበቱ ቢቀማኝ፣ ሶስተኛ ደግሞ ተደብቆ የመጣ ሌባ ቢሰርቀኝ ለባለቤቱ ምን መልሳለሁ የሚል ምክንያት በመፍጠር ወስዶ ከረየ ምድረ ነው የሚለው መሬቱን ቆፍሮ ከዚያ ውስጥ ያችን ገንዘብ ቀበራት ነው። ያው እንግዲህ ባለቤቱ የሰጠው ባለገንዘቡ ወምድረ ብዙ መዋዕል ነው የሚለው ከብዙ ዘመን በኋላ ያ ባለገንዘብ መጣ። አልቀረም፣ ጊዜው ቢረዝምም አልቀረም። መጣና ጠየቃቸው። ሁሉም ወታሐሰቦሙ ወአኀዘ ይታሐሰቦሙ ይላል፣ ይታሐሰቦሙም ይላል። ዘንድ ተደርጎ ቢፈታ ይታሐሰቦሙ ይላል። ባለቤት ማሰሪያ አድርጎ ቢፈታ ደግሞ ይታሐሰቦሙ ይላል። አንቀጹ መጥበቅና መላላት የሚያስተናግድ አንቀጽ ነውና ይቆጣጠራቸው ጀመር ይላል እና 5 የተቀበለው ጌታዬ 5 መክሊት ሰጥተኸኝ ነበረ፣ ወጥቼ ወርጄ ለፍቼ 5 ጨምሬ 10 አድርጌያለሁ። ባለ 5ቱም ደግሞ ቀርቦ ያው ጌታዬ የሰጠኸኝ 10 መክሊት 2 መክሊት ነበረ፣ ወጥቼ ወርጄ ያው እነሆ እንደምታየው 2 ጨምሬበት 4 አድርጌያለሁ ብሎ አስረከበ። ባላንዱ ግን መጥቶ እንዲህ ነበር ያለ፣ አመረከ ከመ አንተ ብእሲ ድሩክ፣ አንተ ጨካኝ ሰው እንደሆንክ አውቃለሁ። ምክንያቱም ታስተጋብ ዘይዘረውከ ተአጽር ዘይዘረውከ፣ ያልዘራኸውን ታጭዳለህ። ወታስተጋብ ዘይዘረውከ፣ ያልዘራኸውን ያልበተንከውን ትሰበስባለህ፣ ያልዘራኸውን ታጭዳለህና እንዲህ አይነት ሰው መሆንክን አውቄ ፈርቼ ነው ገንዘብክን ጠብለልክዋ ይላል። በጨርቅ ጠቅልዬ ቀብሬ አቆይቼ አምጥቼልሃለሁና እና እንካ ተረከበኝ ብሎ ሁሉም እንግዲህ 3ቱም የተቀበሉት ገንዘቡን እንደመለሱ ነው በጥሬ ትርጉሙ የሚያመለክተው። እንግዲህ ወደ ምስጢሩ ስንሄድ ምንድነው ከዚህ ላይ ሲመልሱም የመጀመሪያው ባለ 5ቱ የተነገረው አለ። ምንድነው የተነገረው? አንተ 5 ሰጥቼህ ነበር፣ 5 ጨምረህ ወጥተህ ወርደህ ለፍተህ የቀኑን ሐሩር የሌሊቱን ቁር ተቋቁመህ በዚህ ልክ 5 ጨምረህ ስንጥቅ አትርፈህ ስለመጣህ ኦ ገብር ሄር ዘበህዳጥ መመነኮንከ ዲበ ብዙ ሰይመከ በውስተ ፍሳው ለግዚከ፣ አንተ በጎ ቸር ታማኝ አገልጋይ በጥቂቱ ታምናልና በብዙ ሾመሃለው ወደ ጌታህ ደስታ ግባ ብሎ አለው ነው የሚለው ቀጥታ ትርጉሙ። ባለ 2ቱም 4 አድርጎ መጥቷልና እሱም ተመሳሳይ ነው። አምጥቶ ሲያስረክበው ኦ ገብር ኄር ወምእመን
ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐው ለግዚእከ ባለ አምስቱን እንዳለው እንዲሁ አለው ነው የሚለው። ባለ አንዱን ግን ጨካኝ መሆኔን ከተረዳህ ወይ አምጥተህ በሰዓቱ በመለስክልኝ እኔም ለሚያተርፉ ገንዘቤን በሰጠሁት ነበር፣ ወይም ደግሞ ከፈራሃኝ ደግሞ ነግደህ ወርደህ ባተረፍክና እስከ ትርፉ ባመጣህልኝ ነበር የሚል ቃል ወይም ምላሽ እንደሰጠው ነው የምናየው። እንግዲህ ይሄ በቤተ ክርስቲያናችን ትርጉም የሌለው ምስጢር የሌለው ነገር የለምና ይሄ ሰም ሆኖ ነው የምናገኘው። ወደ ምስጢሩ ስንሄድ ባለገንዘቡ ማን ነው ስንል የሁላችን ፈጣሪ እግዚአብሔር አምላካችን ነው። ገንዘቡስ ምንድነው ስንል ልዩ ልዩ ጸጋዎች ናቸው። ተቀባዩ ማን ነው ስንል የሰው ልጅ ነው። በእኒህ በሶስት ደረጃዎች ተከፍለው የተገለጹት የሰው ልጆች ናቸው። የሰው ልጅ ሶስት ደረጃ አለው። በሶስት መከፈሉ ወጣኒነት፣ ማዕከላዊነት፣ ፍጹምነት የሚል የቤተ ክርስቲያን ሶስት ደረጃዎች አሉ። በወጣኒነት በጀማሪነት ደረጃ ያሉ አሉ፣ በማዕከላዊነት ያሉ አሉ፣ በፍጹምነት ያሉ አሉ። ትንሽ ለማብራራት ቢፈለግ ወጣኒ የሚባሉ ሕጉን ትእዛዙን ጠብቀው ጋብቻ መስርተው ኑሮ መስርተው ልጅ ወልደው አስራቱን በኩራቱን አውጥተው ትእዛዙን ሕጉን ጠብቀው ቤተክርስቲያን ሰርተው መባውን አስራቱ በኩራቱን እያወጡ ቤተክርስቲያንን የሚያስገለግሉ ምእመናን ወጣናያን ይባላሉ። ማዕከላውያን የሚባሉት ዓለምን ካልናቋት አትናቀም ብለው ዓለምን ጥለው እግዚአብሔርን እንዳባት ድንግል ማርያም እንደናት መንግስተ ሰማያትን ገነትን እንደርስት አድርገው የዚህን ዓለም ርስት ጉልት ንቀው ከዘመድ አዝማድ ተለይተው ገዳማት ገብተው አንድነት መስርተው የሚኖሩ እነሱ ማዕከላውያን ይባላሉ። ፍጹማን የሚባሉት ደግሞ በዓለምም የሉም ከገዳሙም የሉም በስርዓተ ገዳምም አይመሩም። ሁሉን ጥለው እግራቸው እንዳነሳ ሄደው ቅጠል በጥሰው ዳዋ ጥሰው ጤዛ ልሰው ድምፀ አራዊቱን ግርማ ሌሊቱን ጸባ አጋንንትን ታግሰው የሚኖሩ እነዚህ በቤተ ክርስቲያናችን ትርጉም ፍጹማን ይባላሉና ባለ አምስት ባለ ሁለት ባለ አንድ ተብለው በሶስት ደረጃ የተከፈሉት እኒህ አካሎች ናቸው። እንግዲህ ምንድነው ሶስት ነገሮችን ነው ባጭሩ የምናይ። ሰጭ አለ፣ ተቀባይ አለ፣ የተሰጠ ስጦታ አለ። ሰጪው ማን ነው ስንል የሁሉ ባለቤት እግዚአብሔር ነው። ተቀባዩ ማን ነው ስንል አሁን እንደገለጹት በሶስት ደረጃ የተገለጽን እኛ የሰው ልጆች ነን። በገዳምም ስርዓት ብንኖር በምናኔም ብንኖር በዓለምም ብንኖር የሰው ልጆች ነን። እግዚአብሔር በአምሳሉ አክብሮ የፈጠረንና እሱን አገልግለን ኑረን ኋላም ደግሞ በስጋ ያለንን ጊዜ ስንጨርስ ደግሞ በአካለ ነፍስ የምንኖር ሰዓትን ገነት መንግስተ ሰማያትን ልንወርስ የተዘጋጀን ስሙን ለመቀደስ ክብሩን ለመውረስ የተፈጠር እኛ የሰው ልጆች ነን። እንግዲህ መክሊት የተባለው ደግሞ ልዩ ልዩ ጸጋዎች ናቸው። እግዚአብሔር ለሰው ልጅ ባዶውን ያለ ጸጋ የፈጠረው የለም። ምናልባት ሰው ትርፋማ የሚሆነው ጸጋውን ካለማወቁ የተነሳ ሊሆን ይችላል እንጂ እግዚአብሔር ጸጋ ያልሰጠው የለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሁሉም ጸጋ እንደተሰጠው ነገር ግን ሰው ጸጋውን ማወቅ እንዳለበት ካላወቀም እንደማይጠቀም ሲገልጽ ወኩሎ አመክሩ ወዘሰናያ ኩሎ አመክሩ ወዘሰናያ ጽኑ፣ ሁሉን ነገር ፈትኑ ከዚያ ግን የተሻለውን ነገር ያዙ ብሏል። እና ሁሉን ፈትኑ ሲል እንግዲህ የተለያዩ ጸጋዎች እንዳሉ የተሻለውን ያዙ ሲል ደግሞ ጸጋ አለንና ያንን ጸጋ እንድናገኝ አስፈላጊ በሆነው መንፈሳዊ መንገድ እንግዲህ ሁሉ አመክሩ ሲል ወደ አባይ ወደ ጠንቋይ በመሄድ አይደለም እድል የሚታወቀው፣ በጾም በጸሎት በትጋሃ ሌሊት ወደ እግዚአብሔር የበለጠ በመቅረብ ነው። እንግዲህ በእግዚአብሔር ነው ሁሉም ነገር የሚታወቀው። የቀደሙም ቅዱሳን ወደ እግዚአብሔር የበለጠ ሲቀርቡ ብዙ ነገራቸውን እያወቁ አቅጣጫውን እሱ እያሳያቸው ይሄዱ እንደነበረ ይህንን የሚያመለክት ነው። እና እንዳጠቃላይ እንደው በትርጓሜ ላይ የተቀመጡትን ሐሳቦች ለመግለጽ ያክል ባለ አምስት ተብሎ የተገለጸ ሊቃውንት እንደተረጎሙት ወንጌሉን ባለ አምስት የተባለ ፍጹም ትምህርት ተምሮ ያስተማረ መምህር ነው። እንግዲህ ከመምህራን ጋር የተያዘ ነው የመጀመሪያው ትርጉም። ፍጹም ትምህርት ተምሮ ያስተማረ መክሮ አስተምሮ ራሱን አስመስሎ መምህር አድርጎ ያወጣ። ባለ ሁለትም ተመሳሳይ ነውና መክሊቱ ቢያንስም በዚያው ልክ ሰርቶ ስለተገኘ ይህም አትራፊ ነውና የተነገረውም ቃል በጎ ታማኝ ወደ ጌታ ደስታ ግባ የሚል ነውና በተሰጠው ልክ አትርፎ ስለተገኘ ሁለቱም ተመሳሳይ ነው። ባለ አምስት እና ባለ ሁለት ፍጹም ትምህርት ተምረው
መክረው አስተምረው ራሳቸውን አስመስለው መምህራንን የተኩ የሊቃውንት ምሳሌ እንደሆነ ሊቃውንት ተርጉመዋል። ባላንድ የተባለ ደግሞ ፍጹም ትምህርት ተምሮ ሳያስተምር በቀረ መምህር ተመስሏል። ይልቁንም ዘመናችን ስናየው ዛሬ በዘመናችን ብዙዎቹ ብዙ ጸጋ ያላቸው ሊቃውንት ጸጋቸውን እነሱም እያወቁት ሌላውም እያወቀ በቅዳሴ ቀድሰው ትርፋማ የሆኑ በማህሌት ሲቆሙ ትርፋማ የሆኑ በአብነት ትምህርቱ ትርፋማ የሆኑ በስብከቱ ትርፋማ የሆኑ በቤተ ጉባኤ በአብነት በትርጓሜ ትርፋማ የሆኑት ሊቃውንት በይበልጥ አደጉ ተመነደጉ ወደሚባሉት ከተማዎች እንደው ዞር ብለን ስናይ ወደ ቢሮ ላይ የመንጠልጠል ነገር አለ። ብዙ የድጓ መምህራን፣ ብዙ የአቋቋም መምህራን፣ ብዙ የቅኔ መምህራን ወንበር እየፈተው እንደው አገልግሎቱን ትተው ወደ ቢሮ የሚሰገሰጉበት አጋጣሚ አለ። ባላንድ የተባለው በዋናነት እነሱን ይመለከታል። ድጓ ተምሮ የድጓ መምህር ሳይተካ ወደ ቢሮ መንጠልጠል፣ አቋቋም ተምሮ ቢያንስ እንኳን የተወሰኑ ዘመናት አስተምሮ እንደው 20 30 40 መምህራን ሳይተካ ወደ ቢሮ የሚገባ ከሆነ እንደው ሌላ አማራጭ አገኘው ብሎ አገልግሎቱንም ከቤተ ክርስቲያንም ወጣ የሚል ከሆነ በግል ስራ የሚሰማራ ከሆነ ይሄ ባላንድ እንደተባለውና ጥርስ ማፋጨት እሳቱ ወዳለበት እሳቱ ወደማይጠፋበት ትሎ ወደማያንቀላፋበት አስገቡት እንደተባለው እንደሚሆን ሁላችን ልናስተውል ይገባልና ባለ 5 የተባሉ ባለ 2 የተማሉ ፍጹም ትምህርት ተምረው ያስተማሩ ናቸው። ባላንዱ ፍጹም ትምህርት ተምሮ ሳያስተምር የቀረ ወይም ደግሞ ፍጹም ትምህርት ተምሮ አላገለገለበትም ወይ አሁን ለስሙ ቄስ ይባላል፣ ለስሙ መርጌታ ይባላል፣ ለስሙ እንትን መምህር ይባላል እንጂ በዚያ ሙያ ላይ አላስተማረበትምና ያላስተማረ ሰው ምሳሌ ሆኖ ቀርቧል። ይህም ደግሞ መልክዓ ክርስቶስ በሚባሉ በአንድ ሊቅ ታውቀዋል። መልክዓ ክርስቶስ የሚባሉ አንድ ሊቅ ነበሩ። የተማሩ የተመራመሩ ሁሉን ያወቁ የቤተክርስቲያን ሙያ የጠነቀቁ ነበሩ። ነገር ግን እንደው ምናኔ ፍላጎት ስለነበራቸው በምናኔ እድሜያቸውን ስላሳለፉት በተማሩት ትምህርት ስላላስተማሩበት በሚያርፉበት ከዚህ ዓለም በሚለዩበት ሰዓት ቃለ እግዚአብሔሩ አካል እየገዛ መላኩ በሚያርፉበት ሰዓት ሲገስጻቸው ሲቆጣቸው ለምን አላስተማርክም ብሎ በሚቆጣቸው ሰዓት የተማሩት ትምህርት አካል ገዝቶ ወጥቶ ሲሄድ ታይቷል በሚል ሊቃውንት አስቀምጠዋልና አንደኛው ባለ 5 የተባለ ፍጹም ትምህርት ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ ለቤተ ክርስቲያን ለምእመናን ሊቅ የተካ መምህር ነው። ባለ 2ም በተመሳሳይ ባለ 1 ደግሞ ተምሮ መምህራንን አድክሞ ለፍቶ ደክሞ የተማረውን በአገልግሎት ላይ ያላዋለ ወደ ሌሎች ጆሮ ወደ ሌሎች አይምሮ ቃለ እግዚአብሔሩን ያላደረሰ ሰነብሰው ብለው አባቶቻችን ተርጉመውታል። በሁለተኛ ደረጃ ባለ 5 የተባለው ሙሴ ነው ተብሎ ተተርጉሟል። ለምን ሙሴ ባለ 5 ተባለ ሲባል 5ቱ ብሔረ ኦሪት መጻሕፍት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም እኒህ 5ቱ መጻሕፍት በሱ የተጻፉ ለሱ የተነገሩ ስለሆኑ ባለ 5 ተብሏል። እንዴት 10 አደረጋቸው? ባለ 5ቱ 10 አድርጓልና ባለ 10 እንዴት ይሆናሉ ስንል ደግሞ ሙሴ 5ቱን መጻሕፍት ተቀብሏል። በ5ቱ ውስጥ 5ቱ ትእዛዛት ስላሉ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ የምናገኛቸው 10ሩ ትእዛዛት በውስጡ ስላሉ 5 መጻሕፍትን ተቀብሎ 10ሩን ትእዛዛት እሱ ተግባራዊ አድርጎ ጠብቆ ሕዝበ እስራኤል እንዲጠብቁ አድርጓል። ከዚያም አልፎ ተርፎ እንግዲህ ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በጥቂቱ ታመናልና በብዙ ሾመሃለው እንዳለ ሙሴ በጥቂቱ ስለታመነ በእስራኤል ዘስጋ ላይ ስለታመነ በእስራኤል ዘነፍስ በእኛም ላይ ተሹሟል። የሱ ሕግ የሱ ሥርዓት ዛሬ በእኛም ተላልፎ እየተገለገለበት ይገኛል። እንግዲህ በጥቂቱ ታመናልና የሚለው የሙሴን ታሪክ ስንነሳ በኦሪት ዘጸአት ምዕራፍ 3 ላይ እንደምንመለከተው ሙሴ የአማቱን የዮተሩን በጎች በታማኝነት ይጠብቅ ስለነበረ ታማኝ ሆኖ ስለተገኘ በጎችን ከመጠበቅ ሰዎችን ወደ መጠበቅ ተሸጋግሯልና ዲበ ብዙ ሰይመከ በጥቂቱ ታመናልና በብዙ ሾመሃለሁ ማለት በበጎች እረኝነት በጎቹ እንዳይርባቸው እንዳይጠማቸው በለመለመ መስክ እያዋለ የሚበሉትን የሚሰሩትን የሚጠጡትን እየሰጠ ስለተንከባከባቸው ከበግ እረኝነት ወጥቶ በሰዎች ላይ በሕዝበ እስራኤል ላይ ከሕዝበ እስራኤል ወይም ከእስራኤል ዘስጋ ደግሞ አልፎ
በእኛ በእስራኤል ዘነብስ ላይ ተሹሟል። እንግዲህ ይሄ በጥቂቱ የታመንክ የሚለው ሲታተት እነ ቅዱስ ዳዊትንም መመልከት ይቻላል። ቅዱስ ዳዊት የበጎች እረኛ ነበረ። አባቱም ረስቶት ዘንግቶት ነበር። ከቤቱ ሀገር የሚመራ ሰው እንዳለ ነብዩ ሳሙኤል ተልኮ ሲነግረው ዳዊትን ጭራሽ አላስታወሰውም ነበር። አንደኛ ሕፃን ነው፣ ሁለተኛ የበግ እረኛ ነበረ። ነገር ግን ወይ ሰምረ ቦሙ እግዚአብሔር ለእኒያ ለታላላቆቹ ሰውነታቸው ለወፈረው አይምሯቸው በእውቀት ለዳበረው እግዚአብሔር አልፈቀደላቸውም። እግዚአብሔር የመረጠው በጎቹን በመጠበቅ ታማኝ ለሆነው ለዳዊት ስለነበረ በጎቹን ካውሬ ለመንጠቅም አንበሳ በእርግጫ ነብር በጡጫ እያለ በጎቹን ይታደግ የነበረ በጎ እረኛ በጥቂቱ የታመነ ስለነበረ እግዚአብሔር አምላካችን በብዙ እንደሾመው ይህን እንመለከታለን። ወደ ሙሴ እንመለስና ባለ 5 የተባለ ሙሴ ነው። 5ቱ መጻሕፍትን ጽፏልና 10 መባሉ ደግሞ 10ሩ ትእዛዛትን በተመለከተ ነው። ወደ ጌታ ደስታ ግባ መባሉ አትርፎ መገኘቱ 10ሩን ትእዛዛት መጠበቁና ማስጠበቁ ነው። ባለ 2 የተባለ ደግሞ ቅዱስ ጴጥሮስ ነው። እንግዲህ ቅዱስ ጴጥሮስ ባለ 2 መባሉ አንደኛውን ትርጉም ስናይ ሰው የነፍስና የሥጋ የሁለት ባህሪያት ውህደት ውጤት ነውና ሙሴ ባለ 2 መባሉ ቅዱስ ጴጥሮስ ነፍስና ሥጋውን ነው። ሁለቱን አራት አደረገ ማለት ነፍስና ሥጋ የተዋሃዱለት ቅዱስ ጴጥሮስ 4ቱን ወንጌሎች ተምሮ ተግባራዊ አደረገ፣ ሌሎችም ተግባራዊ እንዲያስደርጉ አደረገ የሚል ትርጉም ይይዛል። በሌላ መልኩ ደግሞ ባለ 2 የተባለ ጴጥሮስ ነው ብለናልና ቅዱስ ጴጥሮስ እንግዲህ ሙሴም ባለ 5 ስንል ቅዱስ ጴጥሮስን ባለ 2 ስንል ቅዱስ ጴጥሮስ ከሙሴ የተሻለ ነው። ምክንያቱም ባለ 2 የተባለ በሁለተኛው ትርጉም ቅዱስ ጴጥሮስ የብሉይ ኪዳንና ሐዲስ ኪዳንን ያወቀ የጠነቀቀና ብሉይ ኪዳንን ሐዲስ ኪዳንን የተረጎመ ያስተረጎመ ያስተማረ በሕይወትም የኖረና ሌሎቹ ክርስቲያኖች እንዲኖሩ ያደረገ በጥቂት የታመነ ማለት ሰዎችን የማን ይሉኛል ብሎ ክርስቶስ የሚጠይቅበት ሰዓት አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ሕያው እግዚአብሔር ሕያው ልጅ ሕያው ባህሪ ክርስቶስ ነህ ብሎ በመመስከሩ አንተ ኮኮዲ በዛቲ ኮኮ አንጻ ለቤተ ክርስቲያን፣ አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያንን ምእመንን እሰራታለሁ በሚል ቃል ገብቶለታል። ወሁ በከመራሁ ተዘመንግስተ ሰማያት በጥቂቱ ታመነዋልና በብዙ ሾመሃለው እንዳለው በመንግስተ ሰማያት ላይ የማሰር የመፍታት ቁልፉን ሰጥቶታል። በዮሐንስ ወንጌል ምዕራፍ 21 ላይ ቁጥር 1 ጀምሮ እንደምናገኘው ተወደኛለህ በሚል 3 ጊዜ በተደጋጋሚ ጥያቄ በማቅረብ እንደሚወደው ፍቅሩን ከገለጸለት በኋላ ግልገሎችን፣ በጎችን፣ ጠቦቶችን በማለት በ3 የእድሜ ደረጃ ከፍሎ አደራ ሰጥቶታል። ይህም በጥቂት መታመኑን የሚያሳይና ባለ 2 የተባለ ሐዋርያው ቅዱስ ጴጥሮስ ነው። ባለ 1 የተባለ ደግሞ ይሁዳ ነው። እንግዲህ ያችን ገንዘብ ያሰው ተቀብሎ ሄዶ በፍርሃት ጠቅልሎ እንዳስቀመጣት ይሁዳም 3 ዓመት ከ3 ወር ከሐዋርያት ጋር አብሮ ከጌታ እግር ስር ቁጭ ብሎ ተምሮ ነበረ። ነገር ግን ያንን ለራሱም ተግባራዊ አላደረገውም፣ ለሌሎችም ማስተላልፎ ከሰው ጆሮ ከሰው አይምሮ አድርሶ ሌሎችም አልጠቀመበትምና ባለ 1 የተባለ ይሁዳ እንደሆነ የቤተክርስቲያን መተርጉማን ይተረጉማሉ። በሌላ መልኩ ደግሞ በ3ኛ ደረጃ ባለ 5 የተባለ ሊቀ ጳጳስ ነው ይላሉ የቤተክርስቲያናችን መተርጉማን። ሊቀ ጳጳሳት ባለ 5 ነው። እኒህም ሲዘረዘሩ አንደኛ አንብሮተ እድ ላይ ለጳጳስ ነው። በጳጳስ እጅ ላይ ሊቀ ጳጳሱ እጁን ያኖራል፣ ጵጵስና ይሾማል። ሁለተኛው ሰይመ ቀሲስ ቄስን መሾም ነው። አራተኛው ሰይመ ዲያቆን ዲያቆንን መሾም ነው። 5ኛው ማጥመቅ ነው። 6ኛው አንደኛው ጳጳሳትን መሾም፣ 2ኛ ቀሳውስትን፣ 3ኛ ዲያቆናትን መሾም፣ 4ኛ ጥምቀት፣ 5ኛ ቁርባን። ባለ 5 የተባለው ለዚህ ነው ጳጳስ። ባለ 2 የተባለው ቄስ ነው። ቄስ ማጥመቅና ማቁረብ ነው ስራው። ባለ 1 የተባለ ዲያቆን ነው በ3ኛው ትርጓሜ። ባለ 1 ማለት የዲያቆን ተልእኮ ነው። ሲታዘዝ በቤተ መቅደስ ቄሱ ሲልከው መሪው ቄስም ተራዳዩ ቄስም ሲልከው መታዘዝ ማገልገል ነውና አንዲት ስለሆነች ባለ 1 ተብሏል። ባለ 1 ስለሆነ ግን ካወቁበት ከቄሱ በላይ ክብር የሚያሰጥ እንደሆነ በቅዱስ እስጢፋኖስ ይታወቃል። በሐዋርያት ሥራ ምዕራፍ 7 ላይ ስንመለከት ቅዱሳን ሐዋርያት
አገልግሎት ህዝብ ቁጥር እየጨመረ አገልግሎቱ እየሰፋ ሲመጣ ዲያቆናትን መርጠዋል። ከዲያቆናትም 7 ነበር የመረጡና የስድስቱ አለቃ አድርገው የሰየሙት ቅዱስ እስጢፋኖስን ነው። ቅዱስ እስጢፋኖስ በዲቁና አገልግሎቱ ከዚያ ያለፈ በወንጌል አስተምሮም በስፋት ያገለግል ስለነበረ እንዲያውም ክርስቶስን የመሰለ ነው። በድንጋይ ቀጥቅጠው የገደሉትን እንኳን ኦ እግዚኦ ህድግ ወስራይሎሙ ዘንተ ኃጢአቶሙ ይህንን ኃጢአታቸውን ይቅር በላቸው ዕዳ በደልም አታደርግባቸው በማለት ከጌታ ቀጥሎ በሰማዕትነት ያለፈ ያረፈ እሱ ነው። ስለ ሃይማኖትም መስክሮ ጌታችን ኦ እግዚኦ ህድግ ሎሙ ወስራይሎሙ ዘንተ ኃጢአቶሙ ወይትረሲቦሙ ጌጋዬ አባ ህድግ ወስራይሎሙ ኃጢአቶሙ ስመ ዘያምሩ ይገብሩ ጌታችን በሉቃስ ወንጌል ምዕራፍ 23 ላይ ቁጥር 34 ላይ እንደተናገረው አባት ሆይ ይቅር በላቸው የሚሰሩትን አያውቁምና ብሎ ይቅርታ ለጠላቶቹ እንደለመነው ቅዱስ እስጢፋኖስም በድንጋይ ቀጥቅጠው ለሚገሉት ይቅርታን ምሕረትን ለምኗል። በዚህም ጌታን መስሏል እና ዲያቆን ባላንድ ስለተባለ ካወቀበት ወንጌል እሰፋ ሰፋ ኦሪት ጠፋ ጠፋ ያለችው በዲያቆኑ በቅዱስ እስጢፋኖስ ነውና ቅዱስ እስጢፋኖስ ከሐዋርያት የበለጠ እንጂ ያልተናነሰ ስራ በመስራቱ ዲያቆንም በተሰጠቸው አገልግሎቱ በሚገባ በንጽህና በቅድስና በትህትና በፍቅር ቢያገለግል የሚያገኘውን በረከት በቅዱስ እስጢፋኖስ መረዳትና መመልከት እንችላለን። ሌላው እንግዲህ አራተኛው ደግሞ ባለ 5 የተባለ ከሀብት ጋር የተያዘ ነው። ፍጹም ባለጸጋ ነው። እግዚአብሔር በብዙ አይነት መንገድ ሀብቱን የሰጠው ፍጹም ሀብት ያለው ሰው ምሳሌ ነው። ባለ 2 የተባለ ደግሞ መካከለኛ ሀብት ያለው ሰው ምሳሌ ነው። ባለ 1 የተባለው ደግሞ ያው ድሃ ነው። ድሃ ሲባል ሀብታም ሲባል መካከለኛ ሀብታም ሲባል ሀብት ስንል እንግዲህ የሰው መክሊቱ ብዙ ነውና ዕውቀት ሀብት ነው፣ ጤና ሀብት ነው፣ እድሜ ሀብት ነው፣ ፍቅር ሀብት ነው፣ ሰላም ሀብት ነው፣ ንጽህና ሀብት ነው፣ ቅድስና ሀብት ነው። እንግዲህ እያንዳንዱ በዚህ በወንጌል እንኳን ስንመለከት የማርያም የአልዓዛር እህት ማርያም ጸጋዋ ቃለ እግዚአብሔር መስማት ነበረ። የእህቷ ደግሞ የማረታ ጸጋዋ እንግዶችን መቀበል፣ ሰዎችን ማስተናገድ ነበር። ክብር የምታገኝበት እያንዳንዱ የተሰጠው ጸጋ አለ። በጸጋው ከሰራ ጸጋ ያልተሰጠው የለም። እግዚአብሔር መክሊት ያልሰጠው የለም። በዚያ ከሰራ ሁሉም ትልቅ ክብር ያገኛል። በምድርም በበረከት በሰማይም በዘላለም እረፍት በዘላለም ሕይወት ይኖራልና እኒህ ባለ 5 ባለ 2 ባለ 1 የተባሉ በሀብት ይለካሉ። እንግዲህ በሌላ መንገድም ስናየው ሰፊ ምስጢር ያለው ነው። ሰፊ ምስጢር ያለው ነው። ይልቁንም እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ሐሳቦች እንደው ለማቀራረብ ያክል እንግዲህ ቅድም 3 ነገሮችን አንስተናል። ሰጭ አለ፣ የሚሰጥ ስጦታ አለ፣ ተቀባይ አለ የሚል ሐሳብ አንስቻለሁና ሰጩ ሲሰጥ የተናገረው ቃል አለ ልናስተውለው የሚገባው በወንጌሉ ላይ ወጸዋ አግብርቲሁ የሚለው ነው። ወጸዋ አግብርቲሁ አገልጋዮቹን ጠራ ነው የሚለው። አገልጋዮቹን እንግዲህ እኒህ ነገሮች በእኛ በሰው ልጆች ከተመሰሉ ባለ 5ም ባለ 2ም ባለ 1 መክሊቱም እኛ የሰው ልጆች ነን ካል በተለያየ ደረጃ በመንፈሳዊ አገልግሎት የተሰማራን በስጋዊ አገልግሎትም የተሰማራን እኛ የሰው ልጆች ነን። በአምሳሉ አክብሮ የፈጠረን ካል ወጸዋ አግብርቲሁ የሚለውን ስንመለከት የሚያሳየን ነገር አለ። አግብርቲሁ ሲል አገልጋዮቹ ማለት ነው። እንግዲህ እኛ አገልጋዮች መሆናችን የክርስቶስ አገልጋዮች መሆናችን ሰማያውያን መላእክት እሱን ሊያገለግሉ የሰው ልጆች ይልቁንም ሰውና መላእክትን የፈጠረው ወበእንተዝ ፈጠሮ ለሰብ ከመይተል አቆባ አምሳለ መላእክት ሰውና መላእክትን መፍጠሩ ስሙን ለመቀደስ ክብሩን ለመውረስ እንደሆነ በተለያየ መጻሕፍት ሁላችንም እንረዳለንና አግብርቲሁ እኛ ወጸዋ አግብርቲሁ አገልጋዮቹን ጠራ ሲል እኛ የእግዚአብሔር አገልጋዮች መሆናችን ይህንን አንደኛ መረዳት አለብን። ሁለተኛ ደግሞ ወሃቦሙ ይላል ሰጣቸው ነው የሚለው። 3ቱንም አካሎች ጠርቶ ሰጣቸው ነው። እንግዲህ እያንዳንዱ ነገር አይናችንም፣ እጃችንም፣ እግራችን፣ መላ ሰውነት አካል ዘአክልን
በቃ የሰጠን እሱ እንደሆነ መሬትን አርሰን ቆፍረን እጽዋቱን አዝሬቱን ዘርተን አትክልቱን ተክለን እንደ ሰማይ ያለችው ፀሐይ እንድታበራልን በሙቀቷ በብርሃኗ እንድታገለግለን ከዋክብትን በዚሁ ልክ ጨረቃን በዚሁ ልክ አገልግሎት እንድሰጠን አራዊቱ እንስሳቱ እኛን እንዲያገለግሉ ምክንያቱም እና አቡነ አረጋዊ በዘንዶ ተገልግለውበታል ካወቅንበትኛ ፍጥረት ሁሉ አገልጋይ ነው አዳም ሲፈጠር በኃጢያቱ ምክንያት አራዊት እንስሳት ሰለጠኑበት እንጂ አልታዘዝም አሉት እንጂ መጀመሪያ የነሱ ጌታ ነው ስም አውጣልን እያሉ ከተፈጠሩ በኋላም ወደሱ እንደሄዱ በስነ ፍጥረት የምናውቀው ነገር ነውና እንስሳት አራዊት ሁሉም እኛን እንዲያገለግሉ ተደርገዋል እኛ ሰውና መላእክት ግን የእግዚአብሔር አገልጋዮች ነንና አገልጋዮቹን ጠራ አግብርት ይወጸዋ አግብርት ይው አገልጋዮች መሆናችን ማስተዋል አለብን ወሃቦሙ ሲል ደግሞ እያንዳንዱ አካል ዘያክል መላ አካልን የተሰጠን እያንዳንዱን የተሰጠን ከሱ ያልሆነ ምንም ነገር እንደሌለ ይህን ልንረዳ ይገባል ከዚህ እለት ታሪክ ወይም ትምህርት የምንወስደው ይህንን ነው ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን ትብከ ዘይነሳይከም ካለከ ወምን ትብከ ዘይኮነ ውሁብ ለከ ያንተ የሆነ ከእግዚአብሔር ያላገኘው ያልተቀበልከው ምን አለ ይለናል አዎ ምንም የለም እኛ ስንወለድ በሀብት ዙሪያ ስናየው ራቆታችን ነው የተወለድን ከእናታችን ማይጸን ይወጣል በሀብት ምንም ይዘነው የወጣ ነው የለንም ለዚህ ነው እንግዲህ ቅዱስ ኢዮብ ሲናገር ራቄ ወጻይኮ እንከርሰ እሜ ወራቄ እገብ ከእናቴ ማይጸን ራቆቴን ወጥቻለሁ አሁንም ራቆቴን ወደ ተገኘውባት መሬት አንተ ወትገብ ውስጥ መሬት ባለው ቃል መሰረት ወደ አፈር መለሳለሁ ያለ ኢዮብ ለዚህ ነው እንግዲህ አካል ዘያክልንም ከውስጥ ስንፈጠርም አካል ዘያክል እያንዳንዱን አካላችን አስተካክሎ የፈጠረልን መራመጃ እግራችን መስሪያ እጃችን ማያ አይናችን መስሚያ ጆሮአችን ማሰቢያ አይምሮአችን እያንዳንዱ ውሳጣዊ አካላችንም አፋዊ ውጫዊ አካላችንም አስተካክሎ የፈጠረ እግዚአብሔር እንደሆነ ወሃቦሙ በሚለው ቃል ይሄንን ልናስተውል ይገባል እንደገና ወሃቦሙ ይልና ሶስተኛ ነዋዮ ነው የሚለው ገንዘቡን ሰጣቸው ነው የሚለው በቃ እያንዳንዱ እግዚአብሔር ያልሰጠን የለም በቃ እግዚአብሔር ይህን አላደረገኝም ሊል የሚችል ማንም የለም ይህን አላደረገልኝም ሊል ቢችል እንኳን ይህን አላደረገልኝም ብሎ የሚናገርበት አፍ ራሱ እግዚአብሔር የሰጠው እንደሆነ ይህንን እንነግረዋለን ስለዚህ ወጸዋ አግብርቲው ሲል አገልጋዮቹ እንደሆነ ወሃቦሙ ሲል ደግሞ እሱ ሁሉን ነገር እንደሰጠን ነዋዮ ሲል ይሄ በሰማይ በምድር የምናየው ሁሉ የእግዚአብሔር ገንዘብ መሆኑን እንረዳለን እንደገና በአራተኛ ደረጃ ደግሞ ገንዘቡን ለምን ሰጣቸው ስንል ይትገበሩ ወጡ ሊሰሩበት ሊነግዱበት ሊወጡበት ሊወርዱበት ሊያተርፉበት እንጂ እጅን ሰብስቦ እግርን ሰብስቦ አካልን ሰብስቦ ሊቀመጡበት እንዳይሆን መጻሕፍት ልናነብባቸው ቅዱሳት መጻሕፍትን ልንረዳባቸው አይን ተሰጥቶናል ቅዱስ ቃሉን ልንሰማባቸው ጆሮ ተሰጥቶናል በጎ ወደ ሆነው ቦታ ልንገሰግስባቸው እግር ተሰጥቶናል በበጎ መልኩ በተፈቀደው ልክ ልንሰራባቸው እጆች ተሰጥተውናል በጎን ነገር ልናስብበት አይምሮ ተሰጥቶናል በጎን ነገር ልንሰበስብበት ልቡና ተሰጥቶናልና እያንዳንዱ ነገር የተሰጠን ደግሞ ልንሰራበት እንደሆነ ከመይት ገበሩ ወጡ በማለት ወንጌሉ ያስቀምጥልናል ሌላው ደግሞ ወነገደ ወሶቢሃ ነገደ ይላል በማቴዎስ እንደዚህ ይላል በቅዱስ ሉቃስ ሩቀ ብሔረ ይላል ከሰጣቸው በኋላ ወደ ሩቅ አገር ሄደ ነው የሚለው የገንዘቡ ባለቤት ገንዘቡን ለሰጣቸው ሰጥቶ ወደ ሩቅ አገር ሄደ ነው የሚለው እንግዲህ ይሄ ማን ነው ስንል ሰጪው እግዚአብሔር ነው ብለናልና ወይም ደግሞ ከሶስቱ አካላት አንዱ እግዚአብሔር ወልድ እንበልና ወዴት ሄደ ወዴት ነው ሩቅ አገር ሄደ ስንል 5500 ዘመን ከተፈጸመ በኋላ በቀነ ቀጠሮው መጥቶ በአጭር ቁመት በጠባብ ደረት ተወስኖ ሰው ከሆነ በኋላ 30 ዓመት ሲሞላው ተጠምቆ ይህንን አብይ ጾምን 40 ቀን ከቆመ ሰዓት ከዘረጋ ሰዓት ከጾመ በኋላ 3 ዓመት ከ3 ወር አስፈላጊ የሆኑ ትምህርቶችን ሰጥቶ መከራ ተቀብሎ አድኖን አራያና ምሳሌ ሆኖን አርጓል አረገው ሳሪያም ጽዮየ ከጽዋ እንዳለው ቅዱስ ዳዊት ወደ ሩቅ አገር ሄደ ማለቱ ሰው የሆነው አምላክ ማረጉን ወደ ሰማየ ሰማያት ስራውን ጨርሶ አጠናቆ መሄዱን የሚያመለክት ነው ወንድረ ብዙህ መዋዕል አቶ እግዚኦሙ ለሉ አግብርት ነው የሚለው ከብዙ ዘመን በኋላ ከብዙ ወራት ከብዙ ቀናት በኋላ የነዚህ አገልጋዮች ጌታ ተመልሶ መጣ ነው የሚለው የነዚህ አገልጋዮች ጌታ ተመልሶ መጣ ማለት እንግዲህ ነገረ ምጽአት እንደማይቀር
የዛሬ ሳምንት ነገረ ምጽአቱን እንደተማማር ነው በአንድም በሌላም ቦታ በአንድም በሌላም መምህር በአንድም በሌላም መንገድ እንደሰማነው ምጽአት እንደሚሆን የሚያመለክት ነው። ወምድረ ብዙ መዋዕል አተወ እግዚኦሙ ለሉ አግብርት የነዚያ አገልጋዮች ቀኑ ቢበዛም ጊዜው ቢሰፋም እንዳልቀረ የሚያመለክት ነገር ነው። ነገረ ምጽአቱ እንደማይቀር የሚያመለክት ነው። ይህንን ነው ልንረዳው የሚገባ። ደግሞ እንደገና ደግሞ ወለለ አሃዱ እምን ይሆን ባምጣነ ይክሉ ለሁሉም ለእያንዳንዱ እንዳቅማቸው ሰጣቸው ሲል እያንዳንዳችን ደግሞ የየራሱ የሆነ ጸጋ እንዳለን አንዱ የመቀደስ ጸጋ፣ አንዱ ማህሌት የመቆም ጸጋ፣ አንዱ ደግሞ የማስተማር ጸጋ፣ አንዱ በቤተ ጉባኤ ያብነት የመሆን፣ አንዱ ለሕዝብን የመስበክ የማስተማር፣ አንዱ የመስራት፣ አንዱ የመነገድ እንዲህ አድርጎ አስራተ ኩራቱን የመስጠት፣ አንዱ ቤተክርስቲያን የመስራት እያንዳንዱ የተሰጠው ጸጋ አለና ጸጋችን የተለያየ እንደሆነ ቅዱስ ጳውሎስ መንፈስ አንድ ነው፣ የሰው ልጅ ስጦታው ግን ጸጋው ግን የተለያየ ነው እንዳለ የእያንዳንዳችን ጸጋ ልዩ ልዩ መሆኑን የምንረዳበት ነው። ሌላው ደግሞ ወአኀዘ ይታሰቦሙ የሚለው ነው። ይቆጣጠራቸው ጀመር የሚለው ነው የምናይ። እንግዲህ ክርስቶስ ይመጣል። ወምድረ ብዙኅ መዋዕል አተወ እግዚኦሙ ለሉ አግብርት የኛ አገልጋዮች ጌታ መጣ ብለናልና ይሄ ምጽአቱ እንደማይቀር ነው። መጥቶ ደግሞ ዝም እንደማይል እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ እያረምም ሲል በመዝሙር 59 ላይ ቅዱስ ዳዊት ቁጥር 1 ጀምሮ እንደነገረን ጌታ እንደሚመጣ አይተናል። አሁን ደግሞ ለምን ይመጣል? ይታሰቦሙ ወአኀዘ ይታሰቦሙ ይቆጣጠራቸው ጀመር። ምን ሰራችሁ? በዓይናችሁ ምን አያችሁበት? በጎ ነገር ወይስ መጥፎ ነገር? በእጃችሁ ምን ሰራችሁበት? ቀማችሁበት ወይስ መጸወታችሁበት? በእግራችሁ ወደ አባይ ወደ ጠንቋይ ቤት ሄዳችሁ ወይስ ወደ ቤተ ክርስቲያን ተጓዛችሁ? በልቡናችሁ በጎ ነገርን ቋጠራችሁበት ወይስ ቂም በቀል ቋጠራችሁበት? በአእምሮአችሁ በጎ አሰባችሁበት ወይስ ክፉ አሰባችሁበት ብሎ ይህንን እንደሚቆጣጠር የሚያመለክት ነው። እንግዲህ ወአኀዘ ይታሰቦሙ ስንል ሌላው ደግሞ ኦ ገብርኄር ወምእመን ያለውን ማስተዋል አለብን። እንግዲህ እኛ በጎ ከሰራን በሚገባው በሰጠን አካላችን በሰጠን ገንዘባችን በተሰጠን መክሊል አትርፈን ከተገኘን እንደ ባለ አምስቱና እንደ ባለ ሁለቱ ገብርኄር ወምእመን ዘበውህድ ምእመነ ኮንከ ይበብዙ ሰይመከ በውስተ ፍስሐሁ ለእግዚእከ ሰርተን ብንገኝ ቸር አገልጋይ ብሎ እሱ እንደሚመሰክርልን ሰው ባይመሰክርልን ሰው ባይናገርልን በአደባባይ ባይመሰክርልን ባይናገር ብዙ አድርገን ሊሆን ይችላል። በአውደ ምሕረቱ ላይ ይነገርልን ይችላል። ሰው ባይናገርልን ሰው ባይመሰክር እንዲነገርልንም አልተነገርንም። በማቴዎስ 6 ላይ ስጦታችሁ አገልግሎታችሁ በሙሉ በህቡ ይሁን በጎውን ስራ ስሩት እንጂ በመላእክትና በቅዱሳኑ ፊት በግልጽ ዋጋችሁን ይከፍላችኋል፣ በግልጽ ይመሰክርላችኋል በሚል ሰማያዊ አባታችሁ ይመሰክርላችኋል በማለት ራሱ እግዚአብሔር ወልድ የነገረን ነገር አለና ሰዎች ባይነግሩልንም እሱ መልካም አገልጋይ ብሎ በጎ ከሰራን እንደሚመሰክርልን እንደገና ደግሞ በጎ ከሰራን ደግሞ በሀብት ላይ ሀብት በጸጋ ላይ ጸጋ በእውቀት ላይ እውቀት እንደሚጨምርልን ወደ ደስታ ወዳለባት ወደ ገነት ወደ መንግስተ ሰማያት እንደሚያስገባን ይሄ የምንማርበትና ገብርኄር ቸር አገልጋይ በጎ ታማኝ አገልጋይ ለመባል በጎ እንድንሰራ ይሄ የሚያደርግ ትልቅ መልእክት ያለው ነው። እንግዲህ ሌላው ደግሞ ያው በውስተ ፍስሐሁ ያለው ለጊዜው ወደ ገነት ነው እስከ ምጽአት ሰዓት፣ ከዚያ በኋላ ወደ መንግስተ ሰማያት መግባታችን ነው። ገነት መንግስተ ሰማያት ወደ ጌታ ደስታ ግባ ማለቱ የደስታ ቦታዎች መሆናቸውን ከገባን የማንወጣባቸው ካገኘን የማናጣቸው የደስታ ቦታዎች ገነት እስከ ምጽአት መኖሪያችን መንግስተ ሰማያት ለዘላለም አዝማነ መንግስተ ሰማያት ከእስከ መነሻው እንጂ መጨረሻው የማይታወቅ መጨረሻ የሌለው ዘመን የምንኖርባት የደስታ ቦታ እንደሆነች የምንረዳበት ነው። እንዳጠቃላይ መጨረሻ ላይ ላስቀምጥ የምፈልገው ሐሳብ ንስኡ ዘንተ ይህንን መክሊት ከባለ አንዱ ካልሰራው ላይ ያን ተቀብሎ 10 መክሊት ላለው ጨምሩለት ደርቡለት ነበር ያለና እንግዲህ እኛ ብንሰራ በተሰጠን ጸጋ ካገለገል በዲቁና በሚገባ ካገለገል ወደ ቅስና ሀበዘ አቢ ማዕረገ ክህነት ወከፍ ወዳለ ክህነት እግዚአብሔር እንደሚያሸጋግረን በቅስናው ብንሰራበት ከዚያ ደግሞ ወደ ተሻለ
ጸጋና ወደ ከፍታ ማዕረግ እግዚአብሔር ከፍ እንደሚያደርገን በጥቂቱ ብንታመን በብዙ እንደሚሾመን የሚያመለክት ነው። ለዚህም ነው የትምህርታችን ርዕስ ገብርኄር ቸር አገልጋይ በሚል የተነሳ ነውና ሁላችንም እንግዲህ መክሊት ያልተሰጠን የለንምና ሁላችን በተሰጠን መክሊት በጎ የሆነውን ሰርተን ገብርኄር ገብረ ምእመን ቸር አገልጋይ በጎ አገልጋይ እንድንባል የአምላካችን ቅዱስ ፈቃዱ ይሁንልን። እንግዲህ ያኛው ያልሰራው ያላተረፈው መክሊቱን የደበቀው አንድ በጎ ነገር አለው። በጎ ነገሩ ምንድነው? ያችን መክሊቱን አላጠፋትም፣ በዚያው ይዟትም አልጠፋም፣ አልከዳም። መልሶ ማምጣቱ አንድ ነገር ነው። ነገር ግን እንደው ጨካኝ እንደሆንክ ያልዘራኸው እንደምታጭድ ያልበተንከው እንደምትሰበስብ አውቃለሁ ብሎ ሌላ ነገር መናገሩ ደግሞ ምናልባት እንግዲህ እግዚአብሔር ምን አድርጎልኝ ይህን አላደረገልኝ ብለን እግዚአብሔርን በድፍረት እስከመናገር የምንደርስ ካለን ይሄ ጥርስ ማፋጨት ወዳለበት እንደገባ በማየት በእግዚአብሔር ላይ ማጉረምረማችን ትተን አንድ ተሰጥቶን ከሆነ ሁለት ለማድረግ ሁለት ተሰጥቶን ከሆነ አራት ለማድረግ አምስት ተሰጥቶን ከሆነ 10 እንደየአቅማችን ስለሆነ እግዚአብሔር የሚሰጠን በአቅማችን ልክ ሰርተን አትርፈን ቸር አገልጋይ በጥቂቱ ታምናል በብዙ ሾመሃለው እንዲለን የአምላካችን ቅዱስ ፈቃዱ ይሁንልን። የመከረን ያስተማረን ጌታ መድኃኔዓለም ክብርና ምስጋና ለስሙ ይሁን። ይቆየን።